የሰው ሀብት አስተዳደርን የሚቀርጹት ውስብስብ ነገሮች ምንድን ናቸው? ዛሬ የምንፈታው እንቆቅልሽ ይሄንን ነው። ማንኛውም ድርጅት በውስጡ ባሉና በውጭ በሚገፉ ኃይሎች መካከል ነው የሚጓዘው። እስኪ በዝርዝር እንያቸው። እውነት ትልቁ ጥያቄ ይሄ ነው። አንድ የሥራ ቦታ እኮ በራሱ ብቻውን እንደተነጠለ ደሴት አይደለም። ከውስጥም ከውጭም በሚመጡ ግፊቶች ሁሌም ይገፋል፣ ይሳባል። ይህንን ሐሳብ በቀላል ምሳሌ እንየው። አዎ፣ እስኪ አንድን ኩባንያ እንደ ትልቅ መርከብ አድርገን እናስበው። የሰው ሀብት አስተዳደር ክፍል ደግሞ የመርከቡ ካፕቴን ነው። በውስጡ ያሉትን የሠራተኞች ሞራል እና የኩባንያውን ባህል እያስተካከለ በውጭ ያለው የኢኮኖሚ የቴክኖሎጂና የማኅበራዊ ለውጥ ማዕበል ውስጥ መርከቡን በሰላም ማሻገር አለበት። ቀላል ሥራ አይደለም። እንግዲህ ለዛሬ ያዘጋጀነው ይህን ይመስላል። መጀመሪያ በኮምፓኒያው ግድግዳዎች ውስጥ ያለውን ነገር እንመለከታለን። ቀጥሎ ደግሞ ወጣ ብለን ከውጭ የሚመጡትን ግፊቶች እናያለን። በመጨረሻም ሁለቱ እንዴት እንደሚመጣጠኑ እንነጋገራለን። እሺ፣ በቀጥታ ወደ ጉዳዩ እንግባ። መጀመሪያ የምናየው አንድ ድርጅት እችለዋለሁ ብሎ ሊቆጣጠራቸው የሚችላቸውን ነገሮች ነው። በግድግዳዎች ውስጥ ያለውን የራሱን ዓለም ማለት ነው። የውስጥ ከባቢ ስንል በትክክል ምን ማለታችን ነው? እንግዲህ በድርጅት ውስጥ ያለውን ነገር ሁሉ ነው። ሰራተኞቹን፣ የአሰራር አወቃቀሩን፣ ገንዘቡን እና ከሁሉም በላይ ደግሞ ባህሉን። እነዚህ ነገሮች ናቸው የአንድን ኩባንያ ጥንካሬም ሆነ ድክመትም የሚወስኑት። በድርጅት ውስጥ ካሉ ትልቅ ለውጦች አንዱ ሰራተኛው ራሱ ነው። የዛሬው ሰራተኛ ከድሮ በጣም ይለያል። ሥራ ብቻ አይደለም የሚፈልገው፣ ድምፁ እንዲሰማ ይፈልጋል። ውሳኔ ላይ ተሳታፊ መሆን፣ ከአስተዳደሩ ጋር እንደ እኩል መታየት ይፈልጋል። ይሄ ነገር ለሰው ሀብት አስተዳደር ሁሉንም ነገር ነው የሚቀይረው። ከቅጥር ጀምሮ እስከ ማትጊያ ድረስ እንደ አዲስ እንዲያስቡ ያስገድዳቸዋል። የሰራተኛው ስብጥር ራሱ እንዴት እንደተቀየረ እስኪ እንመልከት። ከጉልበት ሰራተኛ ወደ ቢሮ ሰራተኛ፣ በሥራ ላይ ያሉ እናቶች ቁጥር ጨምሯል። ሰዎች በአጠቃላይ የለበተ ተማሩና ግንዛቤያቸው የሰፋ ነው። ትልቁ ለውጥ ደግሞ በሁለት ገቢ የሚተዳደሩ ቤተሰቦች መብዛት ነው። ይሄ አዲስ ፈተና ይፈጥራል። አንድን ሰራተኛ በቀላሉ ወደ ሌላ ቦታ ሄደ ሥራ ለማለት ያስቸግራል አይደል? ታዲያ ኩባንያዎች ለዚህ አዲስ ሁኔታ ምን ምላሽ የሰጡ ነው? ብልጥ የሆኑ የሰው ሀብት ክፍሎች ወደፊት እየመዱ ነው። ለእነዚህ በሁለት ገቢ ለሚተዳደሩ ቤተሰቦች ተጨባጭ ድጋፍ እያደረጉ ነው። ለምሳሌ በሥራ ቦታ የሕፃናት ማቆያ ማዘጋጅ፣ ተለዋዋጭ የሥራ ሰዓት መፍቀድ፣ አልፎ ተርፎም ሥራን መጋራት የሚችሉበትን ሁኔታ ማመቻቸት። ዋናው ነገር ሠራተኞች ያንን አስቸጋሪ የሥራና የሕይወት ሚዛን እንዲያገኙ መርዳት ነው። እዚህ ጋር አንድ ያልጠበቅነው ነገር አለ። እስኪ ስለ ሠራተኛ ማኅበራት እናውራ። አብዛኞቹ ኮምፓኒያዎች ሊያስወግዷቸው ይሞክራሉ አይደል? እንደ ራስ ምታት ነው የሚያዩአቸው። ነገር ግን የሚገርም ነው። አንዳንድ ጥናቶች እንደሚያሳዩት ማኅበር መኖሩ ለድርጅቱ ጥቅም ሊኖሩ ይችላል። እንዴት? ምክንያቱም ለሠራተኞች ስጋታቸውን የሚገልጹበት መደበኛ መንገድ ይሰጣቸዋል። ይህ ደግሞ በሚያስገርም ሁኔታ ሠራተኞች ሥራ እንዳይለቁ ያደርጋል። አስተዳደሩም የበለጠ በሙያዊነት እንዲሠራ ይገፋፋዋል። ስለዚህ ያለ ማኅበር ለመቆየት የሚከፈለው ዋጋ አንዳንዴ ከፍ ሊል ይችላል። እሺ፣ እስካሁን የመርከቡን የውስጥ ሁኔታ አየን። አሁን ደግሞ ወደ ውጭ ወደዚያ ግዙፍ እና የማይገመት ውቅያኖስን እንመልከት። እነዚህ ከቁጥጥር ውጭ የሆኑ ነገር ግን ድርጅቱ ግዴታ ምላሽ ሊሰጡባቸው የሚገቡ የውጭ ኃይሎች ናቸው። ትልቁ ማዕበል ምንድን ነው? ገምጣቸዋል። ቴክኖሎጂ። ቴክኖሎጂ ማለት አዲስ ዕቃ ብቻ አይደለም፣ ሁሉንም ነገር የሚቀይር ኃይል ነው። አዲስ ኢንዱስትሪዎችን ይፈጥራል። ስለ ብቅ ያሉትን የዶትኮም ኩባንያዎች አስቡ። አዲስ የአሰራር መንገዶችን ያመጣል። ከቤት መስራት እውን እንዲሆን አድርጓል። ከሁሉም በላይ ደግሞ አዲስ ክህሎት ይጠይቃል። ኩባንያዎችም ሰራተኞችም ካልተላመዱ ወደ ኋላ ይቀራሉ። ግን ቴክኖሎጂ ብቻ አይደለም፣ ሌሎችም ትልልቅ ማዕበሎች አሉ። በኢኮኖሚ በኩል ግሎባላይዜሽን አለ። ንግድን ቢያሰፋም ውድርን ያጦፋል። በማኅበራዊ በኩል ደግሞ የሰው ኃይሉ እንደገና የተለወጠ ነው። ዕድሜው እየገፋ ነው። የበለጠ ብዙሃነት አለው። የሴቶች ተሳትፎም ጨምሯል። እንደ ብክለት ወይም ሙስና ያሉ ሰፋፊ ማኅበራዊ ጉዳዮች እንኳን ለሥራ የሚገኘውን የሰው ኃይል ጥራት ሊነኩ ይችላሉ። እናም ፖለቲካና ሕግን መርሳት አይቻልም። የመንግሥት ውሳኔዎች እንደ ምቹ ነፋስ ሆነው ሥራ ሊፈጥሩ ይችላሉ፣ ወይም ደግሞ እንደ ከባድ ማዕበል ሆነው እድገትን የሚገቱ ደንቦችን ሊያወጡ ይችላሉ። ታዲያ አንድ ኩባንያ በዚህ ውስጥ ስብስብ ዓለም አቀፍ ሁኔታ ውስጥ እንዴት ስኬታማ ይሆናል? እስኪ ጆንሰን ኤንድ ጆንሰንን አስደናቂ ምሳሌ እንውሰድ።
ከ50 በሚበልጡ ሀገራት ውስጥ ወደ 200 የሚጠጉ ራሳቸውን የቻሉ ኮምፓኒዎች ሆነው ነው የሚሰሩት። ይህ ያልተሳሰረ ሞዴል እያንዳንዱ ቅርንጫፍ እንደ የአካባቢ ሁኔታ እንዲለማድ ስለሚያደርግ ነው ከ100 ዓመት በላይ ትርፋማ ሆነው የቀጠሉት። የመላመድ ጥበብ ጥግ ነው። እሺ፣ የኩባንያውን የውስጥ ዓለምና ከውጭ ያሉትን ኃይለኛ ግፊቶች አየን። አሁን ደግሞ ከሁሉም በላይ ወሳኙ ነገር ላይ ደርሰናል። ሁለቱንም እንዴት ማመጣጠን ይቻላል? የሰው ሀብት እውነተኛ ስትራቴጂካዊ ሚና የሚጀምረው እዚህ ጋር ነው። ይሄ ሁሉንም ነገር ጠቅልል አድርጎ ያሳያል አይደል? በአንድ በኩል የውስጥ ግፊቶች አሉ፣ የሰራተኛ ፍላጎት፣ የሥራና ሕይወት ሚዛን፣ የኩባንያው አወቃቀር። በሌላ በኩል ደግሞ የውጭ ኃይሎች፣ ኢኮኖሚው፣ ቴክኖሎጂ፣ ውድድር። ዘመናዊ የሰው ሀብት ባለሙያ ልክ መሃል ላይ ቆሞ ይህንን የማይቋረጥ የማመጣጠን ሥራ ነው የሚሠራው። ስለዚህ ከዚህ ሁሉ ልንወስደው የሚገባን አንድ ቁም ነገር ካለ ይሄ ነው። የሰው ሀብት አስተዳደር ሰራተኛ መቅጠርና ማባረር ብቻ አይደለም፣ በጭራሽ። ዛሬ የኮምፓኒውን የውስጥ እውነታ ከውጭው ፈጣንና ተለዋዋጭ ዓለም ጋር የሚያገናኝ ስትራቴጂካዊ ድልድይ መሆን አለበት። እና ይሄ ለወደፊቱ አንድ ትልቅ ጥያቄ ይተውልናል። ዓለም በፍጥነት የተለወጠ ባለበት በዚህ ወቅት ከነዚህ ኃይሎች የውስጥም ሆነ የውጭ የነገውን የሥራ ቦታ በይበልጥ የሚወስነው የትኛው ይመስላችኋል? የቴክኖሎጂ ግስጋሴ ነው ወይስ በድርጅቱ ልብ ውስጥ ያሉ የሰዎች ተለዋዋጭ ፍላጎት? እስኪ እናስብበት። ይህ ማይንድ ማፕ የሚያሳየው የሰው ሀብት አስተዳደር ሂውማን ሪሶርስ ማኔጅመንት በምን አይነት ሁኔታዎች እና አካባቢዎች ውስጥ እንደሚሰራ ነው። አንድ ድርጅት የሰው ኃይሉን በብቃት ለማስተዳደር በውስጥ እና በውጭ ያሉትን ተጽዕኖ ፈጣሪ ጉዳዮች መረዳት አለበት። ከዚህ በታች በማይንድ ማፕ ላይ የቀረቡትን ነጥቦች በዝርዝር የያዘ የማብራሪያ ትምህርት ትራቶሪያል አቀርብልሃለሁ። የሰው ሀብት አስተዳደር እና አካባቢ ህረሞ አንድ ኤምቤሻመንድ የሰው ሀብት አስተዳደር በሁለት ዋና ዋና ዓለማት ወይም አካባቢዎች ከተጽዕኖ ስር ይወድቃል። እነሱም ውስጣዊ አካባቢ እና ውጫዊ አካባቢ ናቸው። አንድ ውስጣዊ አካባቢ ኢንተርናል ኤንቫይሮንመንት። እነዚህ በድርጅቱ ቁጥጥር ስር ያሉ ወይም በድርጅቱ ውስጥ የሚከሰቱ የሰው ሀብት አስተዳደሩን በቀጥታ የሚነኩ ጉዳዮች ናቸው። የሰራተኛ ፍላጎቶችና ተስፋዎች ኤምፕሎይ ኒድስ ኤንድ ኤክስፔክቴሽንስ። ሰራተኞች ከደመወዝ ባሻገር ዕውቅናን፣ የሥራ እድገትን እና ምቹ የሥራ ሁኔታን ይፈልጋሉ። የሰው ሀብት አስተዳደር እነዚህን ፍላጎቶች ከድርጅቱ አቅም ጋር ማጣጣም አለበት። የሰው ኃይል ስብጥር ለውጦች ወርክፎርስ ኮምፖዚሽን ቼንጅስ። በድርጅቱ ውስጥ ያሉ ሰራተኞች የዕድሜ፣ የጾታ እና የትምህርት ደረጃ ድብልቅ ማለት ነው። ለምሳሌ ብዙ ወጣቶች ወደ ሥራ ሲገቡ ድርጅቱ የአሰራር ስልቱን እንደ አዲሱ ትውልድ ፍላጎት መቀየር ይኖርበታል። ሥራን እና ሕይወትን ማመጣጠን ወርክ ላይፍ ባላንስ። ሰራተኞች ከሥራ ሰዓት ውጪ የግል ሕይወት አላቸው። ይህንን ሚዛን የጠበቀ አሰራር መዘርጋት፣ ለምሳሌ ከቤት ሆኖ መሥራት፣ የእረፍት ጊዜ፣ ሰራተኞችን ለማቆየት ይረዳል። ድርጅታዊ ለውጦች እና መልሶ ማዋቀር ኦርጋናይዜሽናል ቼንጅስ ኤንድ ሪስትራክቸሪንግ። ድርጅቱ ሲዋሃድ፣ ሲሰፋ ወይም ሲቀንስ ዳውንሳይዚንግ። የሰው ሀብት ክፍል አዳዲስ የሥራ መደቦችን መፍጠር ወይም ሰራተኞችን መቀነስ ይኖርበታል። የልዩነት አስተዳደር ዳይቨርሲቲ ማኔጅመንት። የተለያየ ባህል፣ ሃይማኖት እና ማንነት ያላቸውን ሰራተኞች በእኩልነት እና በመከባበር ማስተዳደርን ይመለከታል። ከሰራተኛ ማኅበራት ጋር ያለ ግንኙነት ፌዋርሽንስሄፕ ዋይድ ሁዋቦር ሀኒያንስ። የሰራተኛ ማኅበራት የሰራተኞች መብት ተከራካሪዎች ናቸው። የሰው ሀብት አስተዳደር ከነዚህ ማኅበራት ጋር ሰላማዊ እና ሕጋዊ ግንኙነት መፍጠር አለበት። የሰው ሀብት ተግባራትን ወደ ውጪ መስጠት አውትሶርሲንግ ፈንክሽን። አንዳንድ ጊዜ ድርጅቱ የቅጥር ሂደቱን ወይም የደመወዝ ክፍያ ሥራውን ለሌላ ተቋም ሊሰጥ ይችላል። ይህም የውስጥ የሰው ሀብት ሥራን ይቀንሳል ወይም ይለውጣል። 2. ውጫዊ አካባቢ ኤክስተርናል ኤንቫይሮንመንት። እነዚህ ከድርጅቱ ቁጥጥር ውጪ ያሉ ነገር ግን ድርጅቱ የግድ ሊላመዳቸው የሚገቡ ውጫዊ ሁኔታዎች ናቸው። ኢኮኖሚያዊ እና የገበያ ለውጦች ኢኮኖሚክ ኤንድ ማርኬት ቼንጅስ። የኢኮኖሚ እድገት፣ የዋጋ ንረት ወይም የገበያ መቀዝቀዝ የድርጅቱን የመቅጠር አቅም ይወስናል። ማኅበራዊ እና የሕዝብ ቁጥር አዝማሚያዎች ሶሻል ኤንድ ዴሞግራፊክ ትሬንድስ። የህብረተሰቡ የኑሮ ዘይቤ መቀየር እና የሕዝብ ቁጥር አወቃቀር፣ ለምሳሌ አረጋውያን መብዛት ወይም ወጣቶች መብዛት በሥራ ገበያው ላይ ተጽዕኖ ያሳድራል። ፖለቲካዊ እና ሕጋዊ ማዕቀፎች ፖለቲካል ኤንድ ሌጋል ፍሬምወርክስ። የመንግሥት ፖሊሲዎች፣ የአሰሪና ሠራተኛ ሕጎች እና ታክስ ነክ ጉዳዮች የሰው ሀብት አስተዳደሩ እንዴት መመራት እንዳለበት ሕጋዊ ገደብ ያስቀምጣሉ። ዓለም አቀፍ ተወዳዳሪነት ግሎባል ኮምፒቲቲቭነስ።
ድርጅቱ ከሀገር ውስጥ አልፎ ከዓለም አቀፍ ድርጅቶች ጋር መወዳደር ካለበት ብቃት ያለው እና ዓለም አቀፍ ደረጃውን የጠበቀ ሠራተኛ ያስፈልገዋል። ደንበኞች ኬፍታው መረስ የደንበኞች ፍላጎት መቀየር ድርጅቱ የሚፈልገውን የሠራተኛ አይነት ይወስናል። ለምሳሌ ደንበኞች ፈጣን ዲጂታል አገልግሎት ከተመኙ ድርጅቱ የቴክኖሎጂ ዕውቀት ያላቸውን ሠራተኞች መቅጠር አለበት። አቅራቢዎች ስፖየርስ ግብዓት የሚያቀርቡ አካላት አስተማማኝነት በሥራው ሂደት ላይ ተጽዕኖ ስለሚያሳድር በተዘዋዋሪ የሠራተኞችን የሥራ ጫና እና ውጤታማነት ይነካል። የቴክኖሎጂ ተጽዕኖ እና ዲጂታላይዜሽን ቴክኖሎጂካል ኢምፓክት ኤንድ ዲጂታላይዜሽን አዳዲስ ቴክኖሎጂዎች አውቶሜሽን አንዳንድ ሥራዎችን ሊተኩ ይችላሉ ወይም ሠራተኞች አዳዲስ ክህሎቶችን እንዲማሩ ያስገድዳሉ። ማጠቃለያ ይህ ማይንድ ማፕ የሚያስተምረን ዋና ቁም ነገር የሰው ሀብት አስተዳደር ብቻውን የሚቆም ደሴት አይደለም። ውጤታማ የሰው ሀብት አስተዳዳሪ ለመሆን የድርጅቱን የውስጥ ችግሮች እና ፍላጎቶች ከውጫዊው ዓለም ነባራዊ ሁኔታ ጋር እያጣጣሙ መምራት ወሳኝ ነው። ቀጣይ እርምጃ ስለ እያንዳንዱ ነጥብ ዝርዝር ምሳሌዎች እንድሰጥ ትፈልጋለህ ወይስ እነዚህን ሁኔታዎች በመጠቀም የስዋድ ጥንካሬ፣ ድክመት፣ ዕድል እና ስጋት ትንተና እንዴት እንደሚሠራ ላሳይህ?